የግብረ ስጋ ግንኙነት ለመፈጸም ፈቃደኛ ለማትሆኑ ባለትዳሮች አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 4 እስከ 5 ሚስት በገዛ ስጋዋ ላይ ስልጣን የላትም ስልጣን ለባሏ ነው እንጂ እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም ስልጣን ለሚስቱ ነው እንጂ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ ራሳችሁን ስለ አለመግዛት ሰይጣን እንዳይፈተናችሁ ደግሞ አብራችሁ ሁኑ በዘመናችን ፍቺ እንዲስፋፋና ልጆች ጎዳና እንዲወጡ ምክንያት የሆነው ጉዳይ ለግብረ ስጋ ግንኙነት እርስ በርስ አለመፈቃቀድ ወይም መከላከል ነው ብዙ ጊዜ አንዱ የአንዱን ስሜት አለማክበር ወይም ፈቃደኛ አለመሆን በትዳር ውስጥ አደገኛ ስነልቦናን የሚሰባብር መዶሻ ነው ባል ሆነ ሚስት በዚህ ጉዳይ ምንም ምክንያት ባታቀርቡ ይመረጣል የግብረ ስጋ ግንኙነት አላማው አንዱ የአንዱን ስሜት በማርካት ማስደሰት ነው ሁለተኛው ልጆቹን በማፍራት ብዙ ተባዙ የተባለችውን ቃል ለመፈጸም ነው ለሚስትህ ተመቻት ለባልሽ ተመቹ ለሚስትህ ተመቻት ለባልሽ ተመቹ ምንም ነገር በመድር ላይ ልሰጠው የማይችል እርካታ ያለው በግብረ ስጋ ግንኙነት ውስጥ ነው ለትዳር ማጣፈጫ ቅመም ነው ባልና ሚስት ከወሲብ በፊት ምንም ጉዳይ አንስተው መጨቃጨቅ የለባቸውም መኝታ ክፍላቸውና አልጋቸው ንጹህ መሆን አለበት እንደ መጋዘን የከመራችሁትን ዕቃ አስወጡ ንጽህናችሁን ጠብቁ አንዱ ሌላውን ለወሲብ ያነሳሳ ሴቶች ክብሪት በእጃችሁ ነው ሳሳ ያለ ልብስ ልበሱ ኩንታል ሆናችሁ ደራርባችሁ ወደ አልጋ አትሂዱ አንተም እንዲሁ ቅድመ ወሲብ ጨዋታን አስቀድሙ ተራራ የጸሎት አዳር ስራ ወዘተ እያላችሁ ከወር እስከ ወር አትዙሩ ድካም ተጫጭናችሁ አትቅረቡ ቤተክርስቲያን ስለ ግብረ ስጋ ግንኙነት በግልጥ ታስተምር እላለሁኝ ካነበብኩት ነው አመሰግናለሁ ሰላማችሁ ይብዛ ይሄ ያነበብኩት ጽሁፍ ከተጠቀማችሁ ከተስማማችሁበት ሌሎችም ይማሩበት ዘንድ ሼር እና ኮፒ ሊንክ አድርጉ ወዳችኋለሁ